ሁሉም ሰው የየራሱ የህይወት ጥሪ ያለው ያንንም ወደ መሆን የማምጣት ብቃትና ችሎታ ተሰጥቶታል። አንድ ሰው የሁሉም ነገር ዝንባሌ፣ የሁሉም ነገር ሙያ፣ የሁሉም ነገር ብቃት የለውም። ሁሉንም ነገር ሊያሳካና ሊሆን አይችልም። ማንኛውም ሰው የተሻለ ነገር ሊያደርግ የሚችለው በተለቀቀበት በሚሳካለት መስክ ላይ ሲሆን ብቻ ነው። በእርግጠኝነት አንተ የምትወደው ሙያ፣ የምትጓጓለት እውቀት፣ የምትደሰትበት ስራ አለህ። ይህን አላህ ለማንኛውም ሰው ሲሰጥ ላንተ ማድሎሃል። በእርግጠኝነት በድፍረት ለመናገር ተሰጦ ባልሆነ ነገር ላይ ምርታማ መሆን አትችልም። ይዘኸውም ለመዝለቅ ትቸገራለህ። አሳ በውሃ ውስጥ ሲዋኝ፣ ወፍ በሰማይ ላይ ስትበር፣ ላም በለምለም ሳር ላይ ስትውል፣ ሁሉም በየመስካቸው ሲሰማሩ ይቀናቸዋል። እኛም ሰው የመሆን አንድነት ቢያገናኘንም በርካታ የአይነት ልዩነቶች አሉብን። ከአንድ ጭቃ የተቦካን ብንሆንም በአንድ አይነት ምጣድ አልተጋገርንም። የመልካችን መለያየት፣ የድምጻችን ቅላጼ፣ የጣታችን አሻራ፣ የእምነታችን ደረጃ፣ በጥቅሉ ተዘርዝሮ የማያልቀው ማንነታችን ይህን ይመሰክራል። ይህም እያንዳንዱ ሰው የየራሱ ችሎታና የየራሱ ተሰጥኦ ያለው መሆኑን አመልካች ነው። አንድ ሰው ከአንዱ ይበልጥ አንድ ነገር የማሳካት ብቃትና ችሎታ የሚመጣውም ከዚሁ በኩል ነው። ከዚህም የተነሳ ለአንዱ ሰው እንቆቅልሽ የሆነበትን ነገር ሌላኛው ሰው በቀላሉ ሲፈታው ማየት የተለመደ ነገር የሆነው። ሁሉም ሰው አንድ አይነት አመለካከት፣ አንድ አይነት ችሎታ፣ አንድ አይነት መልክና ቅርጽ ቢኖረው ኖሮ ህይወት ትርጉም የሌላት ጣዕም የማትሰጥ እንጨት እንጨት የምትል በሆነች ነበር። ነገር ግን ኃያሉ አምላካችን ሰዎች ወደ ሁሉም ጉዳዮች እንዲገቡ የተለያየ ዝንባሌን አስታጥቋቸዋል። እንደ ግልም ሆነ እንደ ህዝብ የመጡት ነገሮች በሙሉ በዚህ መንገድ የመጡ ናቸው። የሰው ልጅ ማንነት ወደ ታላቅ ታሪክ የሚቀየረው ሁሉም ሰው ማሳካት ወደሚችለው ነገር ሲገባና ተመልሶ ምርቱን ወደ አንድነት ሲያመጣው ብቻ ነው። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦችን እንመልከት። ኻሊድ ቢላል አልነበረምና ሙአዚን አልሆነም። ኢብኑ መስዑድ አብዱራህማን አልነበረምና ነጋዴ አልሆነም። ሰልማን ሙአዝ አልነበረምና የህግ ባለሙያ አልሆነም። አቡዘር ዑመር አልነበረምና የስልጣን ባለቤት አልሆነም። አቡ አዩብ አልይ አልነበረምና የእውቀት ከተማ አልሆነም። አስማ ሩፈይዳ አልነበረችምና የጤና ባለሙያ አልሆነችም። ዝርዝሩ ብዙ ነው። የሆነው ሆኖ የሰው ልጅ ታላቅነት የሚጀምረው ይበልጥ በሚሳካለት መስመር ላይ ተገኝቶ የህይወት ድርሻውን ለመወጣት ዝግጁ ሆኖ ሲገኝ ብቻ ነው። አንድን ህዝብ፣ አንድን ሀገር፣ አንድን ተቋም ታላቅ የሚያደርገው አንድነት እንጂ አንድ አይነትነት በፍጹም አይደለም። እርግጥ አንዳንድ ጊዜ በአጋጣሚ የሚሳኩና ወደ መሆን የሚመጡ ነገሮች አይጠፉም። ሆኖም የህይወት እውነታ ግን የአጋጣሚ ጉዳይ አይደለም። የህይወት ህግ የሚፈቅደው የራስን ተሰጥኦ አውቆ በዛው ላይ ጥረት በማድረግ የመጓዝን ጉዳይ ነው። እርግጥ ነው አንዳንድ ሁኔታዎች መሞከር አይከፋም። ሆኖም ግን ይበልጥ መሳካት የምንችለው ነገር በቂ ትኩረት መስጠት ያስፈልገናል። የምንወደው ሁኔታ ዝንባሌያችን የሌለበትን ነገር ገና በሐሳብ ደረጃ እያለ የሚከብደንን በሚገባ ልናሳካው እንደማንችል እርግጥ ነው። ምክንያቱም እኛ ማሳካት ለምንችለው ነገር ብቻ ምቹ ሆነን የተፈጠርን ነን። ሁኔታችን በሙሉ ለዛው የተቀረጸና ትኩረታችንም ወደዛው የተሳበ ነው። ምላጭ ከምሳር የበለጠ ስለት አለው። ነገር ግን እንጨት ለመቁረጥ አይሳካለትም። ምሳሳርም ቢሆን ፀጉርን ለመቁረጥ አይችልም። ዳሩ ግን ሁለቱም እንዲሳኩ የተሰሩበት ምድብ አላቸው። ዝንባሌ ምርምር ከሆነ በቀለም ቀቢነትህ ስኬታማ አትሆንም። ዝንባሌ ቀለም መቀባት ከሆነ ወደ ምርምር ገፍተው ቢያስገቡህም ምርታማ የመሆን እድል የለህም። ዱንያ ሰዎቿን በዚህ መልኩ በየዘርፉ ከፋፍላ ደልድላለች። ከጽዳት ሰራተኝነት እስከ ሳይንቲስቱ፣ ከተራው ዜጋ እስከ ሀገር መሪው ድረስ ቦታ አዘጋጅታለች። አስገራሚው ነገር ተሰጥኦ በሁሉም ነገር ላይ የሚገኝ መሆኑ ነው። አንዱ ጾም ማብዛት ይሳካለታል፣ ሌላው ሶላት ይቀነዋል። ሌላኛው ሰዎችን ማስታረቅ ይሳካለታል፣ ሌላው ችግረኞችን ለመርዳት ይጓጓል። ዝርዝሩ ብዙ ነው። ለአንዱ የከበደው ነገር ለሌላው ይቀለዋል። ይህ በአይናችን የምንመለከተው በታሪክ የሰማነው እየሆነን የምናልፍበት እውነታ ነው። አላህ በቁርአን አንድ አይነት ወይም የተወሰንን መልካም ስራ ሳይለይ በኢማን መስመር ላይ ሆኖ በእርሱ መንገድ በየትኛውም አይነት መልክ በየትኛውም አይነት መልካም ስራ በሚሳካላቸው ነገር ጥረት የሚያደርጉ ሰዎችን ይበልጥ ቀናውንና የስኬት መንገዶችን እንደሚመራቸው እርዳታውንም እንደሚለግሳቸው መግለጹ
አብይ ማሳያ ነው። እነዚያም በእኛ መንገድ የታገሉ መንገዳችንን በእርግጥ እንመራቸዋለን ብሏል። ባላቸው ብቃት፣ በተሰጣቸው ሀብት፣ በደረሱበት እውቀት፣ ባገኙት ተሰሚነት፣ በተለገሳቸው ተሰጥኦ ማሳካት የሚችሉትን ነገር በአላህ መንገድ ላይ ሆነው በእምነታቸው ጎዳና እየተጓዙ የሚገጥማቸውን ነገር በትዕግስት እያስተናገዱ የሚሄዱ ሰዎችን አላህ ቀናውን መንገድ ይመራቸዋል፣ ጀነትንም ይመነዳቸዋል፣ ወደ ስኬት ያዘልቃቸዋል፣ ወደ ላቀ ማንነትም ያሸጋግራቸዋል። አላህ ከማንኛውም መልካም ሰሪዎች ጋር ነው። ለሁሉም ሰው ተሰጥኦ አለውና ከአቅሙ በላይ አይጠየቅም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተጣለባቸውን የህይወት ግዴታ ተወጡ የሚባሉት መሆን በቻሉትና ማሳካት በሚችሉት ላይ የተመረከዘ መሆኑን እንዲህ ሲሉ ገልጸዋል። ከመካከላችሁ መጥፎ ነገር የተመለከተ በእጁ ካልሆነ በምላሱ ያን መጥፎ ነገር ያስወግደው፣ ይህም ካልተሳካለት ነገሩን በልቡ ይጥላ ብለዋል። አባዘር ሆይ አንተ ደካማ ነህ፣ ኃላፊነትን አትውሰድ፣ በአግባቡ ካልያዙትና ካልተወጡት በዕለተ ቂያማ ውርደትንና ቁጭትን ያስከትላል ብለዋል። ከፊሉ የአካል ወይም የስልጣን ኃይልን የማሳካት ብቃት አለው። ከፊሉ አእምሯዊ ኃይልን የሚፈጥርበት እውቀት ወይም ደግሞ ብልሃት ማሳካት ይችላል። ሌላው ደግሞ ሌላ ነገር የማሳካት ብቃት አለው። ሁሉም ሰው ማሳካት በቻለው ነገርና መጠን ልክ ኃላፊነት ይወስዳል።